ከኔ ጋር አትጣሉ። ለምንድነው የምነግራችሁ መሰላችሁ? ምንም ስለሆነ ምናምን ነገር አይደለም። እኔ ሰው አልነካም። መታወቀውም ሰዎችን አታክ በማድረግ አይደለም፣ እግዚአብሔር በሚያውቀው። ግን በቃ ሰዎች ከነኩኝ እንትን አይደለም፣ ኮምፎርት ይነሳኛል። ልክ ያልሆኑ ነገሮችን ማየት ኮምፎርት ይነሳልና አትጣሉ። ያማረላችሁ መስሏችሁ ምናምን ተጣጣጣጣጣ ምትሉ ማለት ነው። አንድ መርፌ ከወጋዎች በ4 ዓመቱ ፖሊዮ ክትባት ያመለጠው ሕፃን ሆነሽ ሽባ ሆነሽ ነው የምትቀመጪውና ታያትንኪ የእንትን ባህሪ አታደርጉት። በቃ ማለት ነው። በቃ እኔ ከባድ ነኝ፣ ስናገር ከባድ ነው። በቃ የማትነሳበትን አከርካሪ ነው ብለህ እኔ አትንኩኝ፣ እኔ ሰውን አልነካም፣ አትንኩኝ። የምታጨበጭቡ ሰዎች ያው አጨብጭቡ፣ እሱ ችግር የለውም። ያው አንዳንድ ወንዶች ደግሞ አይቻለው የሆነ ልጅ አለ ጋንጃ ከልባንጃ ቀላቅሎ በቃ ጭንቅላቱ ሄሊኮፕተር ነው የሚያክለው ለራሱ ማለት ነው። መሸከም ራሱ አያቅቱታል ጭንቅላቱን። ዛሬ ልተንትንላችሁ ተስፋዬ የአሩሲውን አጀንዳ ለማስቀየር የተላከ ለራሱ የድር ቤት አጀንዳ እኮ ነው። የቀድሞ የሚጻፍበትን ትልቁ መጽሐፍ የመሰለ ሰውዬ ማለት ነው። የ3 ቀን የእግር መንገድ ማያልቅ ፊት ይዞ ሙድ ይዛል። እና ኑሮውን አስተካክል መጀመሪያ። አለቅቅም በእንቅልፍ ልብ ተነስተህ ዝም ብለህ ቂጣ ቀደደው አፍህን አትልቀቅ። ደግሞ ነገረኞቹ የአፋቸው ስፋት ማርያምን ነገር ምን የአፋቸው ስፋት አስተውሏቸው። እኔን የሚሰዱትን ሰዎች የሆነ በቃ ፍቅረኛዋ ብትሆን እኮ ግማሽ ከንፈሯን ስትስመው ግማሹ አይ ላቭ ዩ ይላል። ማን መጣ ብለህ ልትዞር ትችላለህ ብለህ መብራት ቢጠፋ በቃ ጉድ ፈላ ሆረር ነው የምታየው። እና እንትን አይደለም ተዋደው አንዳንድ ልጆች በቃ ሰመረልን ብለው እስማ ይቀደዱታል። አይገልጸው ታይ እንጂ መሽናሽ ወርቅ ለምን እንደምታድግ አትሉም። ኤኒዌይ እንትን አታርጉ፣ ተው እንትን አታርጉ። ደግሞ በእኛ መሀል አትግቡ። እኛ ራሳችንን የቻልን የ36 ዓመት እና የ41 ዓመት እንቦቀቅላዎች ነን። እኔም 41 ዓመቴ ነው። እዚህ አጋጣሚ ያው ታውቃላችሁ ሰርቼበት ኮርቼ ብዙ ነገር አድርጌ ነው። ያው እሷም 36 ዓመቴ ነው ስትል ሰምቻለሁ የሆነ ቪዲዮ ላይ። ያው ቅዳሜና እሑድ ባይቆጠርም እንትን አታድርጉት። በትልልቅ ሰው ማለት አትግቡ። ህጻናቶች ቡችሎቹን ነው እያወራ ያለሁትና አንዳንድ ቤት ከፍታችሁ በጣም ሰሞኑን አጀንዳ ያደረጋችሁኝ ያው ግዴታችሁ ነው። ያው ተወዳቷላችሁ፣ ንብ ምልክት አላችሁ ምናምን ጥሩ ነው። እሱን ወድጄዋለሁ። ጥሩ ነው መደገፋችሁ፣ ጥሩ ነው፣ ይመከራል። ያው የክፉ ቀን ካልደረሳችሁላት አይሆንም። ግን በሌላ ነገር አይደለም። ይሄ ክፉ ነገር አይደለም። ራሷ ረገጣ ጀመረች፣ ከዛም በኋላ እንጀመርኩ። እናንተ ግን አሁን ማድረግ ያለባችሁ ነገራችሁ እንደ ታላቅ ወንድም እንደ 41 ዓመት ሽማግሌ ነጭና ጥቁር ጸን እንዳለው ሰው ብትችሉ ምከሯት። በቃ ሁሉ ጊዜ ትክክል አይኮንም። ሰው ነው፣ ሰው ክፍተት አለው፣ ሙሉ አይደለንም። ማናቃቸው ጉድለቶች ይኖራሉ። እንደመጣላችሁ በስሜት አሁን እሷ ወሬ ሰምታ ነው ያቺ ኮንዶሚኒየም የሆነች ደንበር ካልጅ ሄዳ ነው አቃጥራውሽ የምትባል ልጅ እኔ ሴቶኝ ምናምን ብላ ፒሬሬ ብላ አላቃቅሳ እንትን ያለችው ማለት ነው። ይሄ ጣል ደረሰው የዱሮ ኮንዶሚኒየም ታውቃላችሁ? እሷ ነች እንደዚህ ያቀባበለችው ሄዳ ወሬ እንትን ብላ ማለት ነው። እዚህ መታት ምንቅርቅር ብላ ተሳድባ ሄዳ እዛ ሄዳ ደግሞ አንድ ሰው አጣው። አየሽ፣ እግዚአብሔርም ሰው ያሳጣል። ስራሽ ነው ያሳጣሽ። የለፋሽበት የሚበላው ተንኮል ውስጥሽ ስላለ ነው። የምሬን ነው የምነግርሽ። ተበልቶብሽም ቢሆን ማለት ነው። አንቺ ባቋራጭ ከብራለሁ ብለሽ ነበር ገና ስትጠየቂ እኔ የዋህ ስለሆንሽ አይደለም። ኖ የዋር ተንኮለኛቱ በቃ ማለት አንዳንዴ በእንባ ውስጥ የሚሸፈኑ ሀቆችን የሚከዱ ብዙ ሰዎች አሉ። ስላለቀሱ ብቻ አይደለም። የምሬን ነው የምነግራችሁ። ቼክ ማለት እንዲሁ ሳይ ተቀፈኛለህ ምናምን አለች። አንድ ቀን ወንድም ካሊድ ጋር እየጎበኙ አገኘኋቸው እና እዛ ኢትዮጵያ ሆኜ አይ ተስፋሽ ምናምን አለች። አይ ፋሲካ እንዴት ነሽ? እኔ በጣም ወዳት ሰላም ነው ምናምን አልኳት። ለደቂቃም አላወራንም። እንዲሁ ሳይ ተቀፈኛለህ አለች። ምናልባት በተሰነጣጠቀ ወይም ደግሞ ከቤት ስትወጪ መልክሽ የምታየው እኮ አንቺ በበርሜል ውሃ አድርገሽ ነው። እንደዚህ መስተዋት እንኳን የለሽም ዱባይ ውስጥ ሆነሽ። ስለዚህ ገልብጠሽ እንደ እናቶቻችን ማሰሮ የተገለበጠ ልሙጥልቅ መስለሽ እየወጣሽ ወደዚህ ነው የምትሄደው ወደዛ ነው የምትመጣው ብለን ግራ እስኪገባን ድረስ እየተንሻፈፍሽ የምትሄጂ ልጅ ሳየው በጣም ያስጠላኛል። ሳየው አነጋገሩ ምናምን እንደዚህ ይለኛል ኮተት። ስለዚህ አንቺ የታኘከ
ነጠላ የመሰልሽ ጥጃ ልጅ አድቢ። ከመጣውብሽ አጓጉል ነገር ነው መጣብሽ። ብታድቢ ይሻላል። ዶንት ታች ሚ፣ አትንኩኝ፣ እኔን አትንኩኝ። ሶ ይሄን ያህል ካልኩሽ ይበቃል። ያው ደጋግመሽ ቪዲዮ እየለቀቅሽ ስለሆነ እመጣላችኋለሁ። በነገራችን ላይ አንዳንድ ሳምንት ላይ የምመጣባችሁ ሰዎች አላችሁ። ቀናችሁን ጠብቆ ከዛ ውጪ ወደ ትምህርት ቤታችን እንሄዳለን ማለት ነው። ዛሬ የምናወራው ስለ